አንዳንዶች በፊልሞቿ ያውቋታል፣ ሌሎች በቅመማ ቅመሟ፣ በምግቦቿ ይቃኟታል። ገና ስሟ ሲነሳ የብዙዎቻችን አእምሮ ውስጥ የሚመጣው የህዝብ ብዛት፣ የጎዳና ላይ ትርምስና የድህነት ምስል ሊሆን ይችላል። ነገር ግን በአካል ሄደው ላዩዋት፣ የውስጥ ሚስጥሯን ለፈተሹ ግን የቆንጆዎች ሀገር ይሏታል። ቆንጆ ስንል ስለ ፊቷ ውበት ብቻ አይደለም፣ ስለ ጥንታዊ ስልጣኔዋ፣ ስለማይበገረው መንፈሷ፣ ዓለምን እያነጋገረ ስላለው አስገራሚ እድገቷ እንጂ። ከዓለም ሰባተኛዋ ግዙፍ ሀገር፣ ከ1 ቢሊዮን በላይ ህልሞች የበቀሉባት፣ ከታጅ መሃል እግር ስር እስከ ሂማላያ ጫፍ ድረስ ሚስጥር ያቆረችውን ድንቅ ሀገር ህንድ ዛሬ በዚህ ቪዲዮ በካርታ ላይ የምታውቋትን ህንድ ብቻ ሳይሆን በውስጧ ላይ ያለውን እውነተኛ ገጽታ ፈትሸን እናሳያችኋለን። ህንድ ተቃርኖዎች በሰላም የሚኖሩባት ምድር ናት። በአንድ በኩል በዓለም ላይ እጅግ ዘመናዊ የሚባሉ የቴክኖሎጂ ማዕከላት፣ ግዙፍ የሰማይ ጠቀስ ህንፃዎች ያሏት ሲሆን፣ በሌላ በኩል ደግሞ ከሺህ ዓመታት በፊት የነበረውን ባህልና አኗኗር ዘይቤ ያለቀቁ መንደሮችን ታገኛለህ። ወደ ጨረቃ መንኮራኩር የምትልክ በዓለም የሳይንስ ዘርፍ ስሟ በጉልህ የሚጠቀስ ሀገር ብትሆንም አሁንም በሚሊዮን የሚቆጠሩ ዜጎቿ በድህነትና በጎዳና ላይ ህይወት ውስጥ ይታገላሉ። ይህ ተቃርኖ ግን ህንድን እንዲጠሏት ሳይሆን ይበልጥ እንድትገረምባት ያደርጋቸዋል። በሙምባይ ጎዳናዎች ላይ በቢሊዮን ዶላር የሚገመቱ መኖሪያ ቤቶችና የጎዳና ላይ ድሆች ጎን ለጎን ተከባብረው ይኖራሉ። ይህም ህንድን የተለያየ ቀለም ያላት ሀገር ያደርጋታል። የሰው ልጅ የስልጣኔ ታሪክ ሲነሳ የህንድ ስም ሳይጠቀስ አይታለፍም። ከ5000 ዓመታት በፊት የነበረው የኢንደስ ሸለቆ ስልጣኔ ህንድ በከተማ ፕላንና በስነ ጥበብ ምን ያክል ቀዳሚ እንደነበረች ምስክር ነው። የፍቅር መገለጫ የሆነውና ከዓለም ድንቆች አንዱ ታጅ መሃል ህንድ ያላትን የህንፃ ጥበብ ልህቀት ቁልጭ አድርጎ ያሳያል። ነገር ግን የህንድ ውበት በህንፃዎቿ ብቻ አይደለም፣ በቋንቋዎች፣ በሃይማኖቶቿና በበዓላቶቿም ጭምር ነው። በህንድ ውስጥ ከ400 በላይ ቋንቋዎች ይነገራሉ። እንደ ሆሊ ያሉ የቀለም ፌስቲቫሎች አገሪቱ የዓለም የደስታ ማዕከል ያደርጓታል። ህንድን ስትረግጥ የሚሰማህ የቅመማ ቅመም መዓዛና የሰዎች ፈገግታ እንግድነትን ያስረሳሃል። ህንድ ዛሬ የቅመማ ቅመም ብቻ ሳይሆን የቴክኖሎጂ መፍለቂያ ናት። የዓለማችን ታላላቅ ኩባንያዎች ጉግል፣ ማይክሮሶፍት እና ዩቲዩብን የሚመሩት ህንዳውያን መሆናቸው የአጋጣሚ ነገር አይደለም። ሀገሪቱ በሶፍትዌር ልማትና በአይቲ ዘርፍ ያላት የበላይነት የዓለም ዲጂታል የጀርባ አጥንት እንድትባል አስችሏታል። በባንግሎር የሚኖሩ የቴክኖሎጂ ማዕከላት ከአሜሪካው ሲሊኮን ቫሊ ጋር ይፎካከራሉ። ይህች ሀገር ትላንት በቅኝ ግዛት ስር የነበረች ብትሆንም ዛሬ ግን በዓለም ኢኮኖሚ ውስጥ 5ኛ ደረጃን ይዛ ታላላቅ ሀገራትን ወደ ኋላ እየተወች ትገኛለች። ታዲያ ህንድን የቆንጆዎች ሀገር ያልናት በምክንያት ነው። ውበቷ ያለው በተራሮቿ፣ በወንዞቿ ወይም በህንፃዎቿ ብቻ አይደለም። ውበቷ ያለው በህዝቧ ጥንካሬ፣ በባህሏ ጥልቀትና በነገው ተስፋዋ ውስጥ ነው። ህንድን ያላየ ዓለምን ገና አላወቀም ቢባል ማጋነን አይሆንም። የህንድ ውበት ከምድራዊ ገጽታ በላይ አልፎ ወደ መንፈሳዊ ዓለም ይዘልቃል። የጋንጅስ ወንዝን ለተመለከተ ህንዳውያን ለተፈጥሮ ያላቸው ጥልቅ ክብር ይረዳል። ይህ ወንዝ ለህንዳውያን ተራ የውሃ አካል አይደለም፣ የህይወት ምንጭ፣ የኃጢአት ማጠቢያና የእናትነት ምልክት ነው። በቫራናሲ ከተማ ጥንታዊ ደረጃዎች ላይ ቆመህ ምሽቱን ስትመለከት በሺዎች የሚቆጠሩ መብራቶች በወንዙ ላይ ሲንሳፈፉ ታያለህ። ይህ ትዕይንት ለዓይን ብቻ ሳይሆን ለነፍስም ሰላምን የሚሰጥ ድንቅ ትዕይንት ነው። የህንድ መንፈሳዊነት በዓለም ዙሪያ ለሚገኙ በሚሊዮኖች ለሚቆጠሩ የሰላም መፈለጊያ ሆኗል። ዮጋና ሜዲቴሽን ወይም ደግሞ ማሰላሰል ከዚች ምድር ተነስተው ዓለምን የወረሩ የጥበብ ዘርፎች ናቸው። በሪሺኬሽ ተራሮች ስር የምታገኘው ጸጥታና በደቡብ ህንድ ቤተ መቅደሶች ውስጥ የሚሰማው የምስጋና ድምፅ ሀገሪቱ በቁሳዊ እድገት ብቻ ሳይሆን በውስጣዊ ሰላምም ምን ያክል የከበረች መሆኑን ያሳያል። የቦሊውድ አስማትና የኪነ ጥበብ ፈርጥ። ስለ ህንድ ውበት ስናወራ የኪነ ጥበብ ስራዎቿ ካላነሳን ንግግራችን ጎደሎ ይሆናል። ሙምባይ
የህንድ ሆሊውድ ወይም ደግሞ ቦሊውድ የምትባል ከተማ በየዓመቱ በሺዎች የሚቆጠሩ ፊልሞችን በማምረት ከአሜሪካው ሆሊውድ እንኳን የምትበልጠው ይህች ከተማ የቢሊዮኖችን ህልምና ስሜት በስክሪን ላይ ትስላለች። የህንድ ፊልሞች በጭፈራዎቻቸው፣ በሙዚቃዎቻቸውና በጠንካራ የቤተሰብ ፍቅር ትረካዎቻቸው በመላው ዓለም በተለይም በእኛ ኢትዮጵያውያን ዘንድ ያላቸው ተወዳጅነት ልዩ ነው። ይህ የኪነ ጥበብ ፍቅር በጎዳናዎቿ ዓለም ይንጸባረቃል። የህንድ ሴቶች የሚለብሱት ሳሪ የተሰኘው ልብስ በደመቁ ቀለማትና በጥልፍ ስራዎች የተሞላ በመሆኑ የሀገሪቱ መንገዶች እንደ ተንቀሳቃሽ የጥበብ ጋለሪ ያደርጋቸዋል። እያንዳንዱ ግዛት የራሱ የሆነ የዳንስ አይነት፣ የራሱ የሆነ ዜማና የራሱ የሆነ የባህል አልባሳት አሉት። ይህም ህንድን በአንድ ጥላ ስር ያለች አህጉር እንድትመስል ያደርጋታል። ህንድ በታሪክም ሆነ በዘመናዊ ዓለም የሰው ልጅን ህይወት በመታገድ ረገድ ያላት ሚና የሚገርም ነው። ጥንታዊው የአዩርቬዳ የህክምና ጥበብ ከ5000 ዓመታት በፊት በዚሁ ምድር ተጀምሮ ዛሬም ድረስ በተፈጥሯዊ መንገድ ሰዎችን እየፈወሰ ይገኛል። በዘመናዊ ዓለም ህንድ የዓለም የፋርማሲ መጋዘን ትባላለች። በአነስተኛ ዋጋ ጥራት ያላቸውን መድኃኒቶች በማምረት ለታዳጊ ሀገራት ለኢትዮጵያም ጭምር ትልቅ የጤና ዋስትና ሆናለች። በጠፈር ምርምርም ቢሆን ህንድ በአነስተኛ ወጪ ታላላቅ ውጤቶችን በማስመዝገብ ዓለምን አስደምማለች። ወደ ማርስና ወደ ጨረቃ ደቡባዊ ዋልታ የላከቻቸው መንኮራኩሮች ሀገሪቱ በሳይንስና በቴክኖሎጂ ያላትን የላቀ ብቃት ያሳያሉ። ይህ እድገት የመጣው ደግሞ በትምህርት ላይ ባላት ጥልቅ እምነት ነው። በየዓመቱ በሚሊዮኖች የሚቆጠሩ መሐንዲሶችና ሳይንቲስቶች ከህንድ ዩኒቨርሲቲዎች እየወጡ ዓለም አቀፍ ተጽዕኖ ፈጣሪ የሆኑ ነው። ወደ ህንድ ገብቶ የቅመማ ቅመም መዓዛ የማይሸተው የለም። ህንድ የቅመማ ቅመም ንግድ ማዕከል ሆና ለዘመናት የኖረች ሀገር ናት። ታሪካዊ የሐር መንገድ እናም የባህር ጉዞዎች ዋነኛ መዳረሻ የነበረችው በዚሁ ሀብቷ ምክንያት ነበር። ዛሬም ቢሆን የህንድ ምግብ በዓለም ላይ በጣሙም ተወዳዳሪ የለውም። ከሰሜኑ ቢሪያኒ እስከ ደቡቡ ዶሳ፣ ከጣፋጭ ላሲ እስከ ቅመም የበዛበት ካሪ ድረስ ያለው የምግብ አይነት ብዛት ለምላስ ድግስ ነው። ምግብ ለህንዳውያን መብል ብቻም ሳይሆን የፍቅርና የእንግዳ ተቀባይነት መገለጫ ነው። በማንኛውም የህንድ ቤት ብትገባ ያለ ምግብና ያለ ሻሂ አትወጣም። ይህ የቆየ ባህላቸው ለሰው ልጅ ካላቸው ጥልቅ ፍቅር የሚመነጭ ነው። በመጨረሻም ህንድን ልዩ የሚያደርጋት ያለፈው ታሪኳ ብቻ ሳይሆን የወደፊቱ ተስፋዋ ነው። በቢሊዮኖች የሚቆጠሩ ወጣቶቿ በቴክኖሎጂ የታገዘው አዳዲስ ፈጠራዎቿና የማይበገረው የዲሞክራሲ ስርዓቷ ህንድን የ21ኛው ክፍለ ዘመን ታላቅ ተዋናይ ያደርጋታል። ህንድ ተቃርኖዎች የኖሩባት፣ ድህነት፣ ብልጽግና ጎን ለጎን የሚታዩባት ግን ደግሞ ተስፋ የማይቆረጥባት ሀገር ናት። በየጎዳናው ያለው ግርግር፣ በየቤተ መቅደሱ ያለው ጸጥታ፣ በየላቦራቶሪ ያለው ምርምርና በየሜዳ የሚታየው የልጆች ፈገግታ፣ ይህ ሁሉ ተደምሮ ኢንክሬዲብል ኢንዲያ ወይም ደግሞ አስገራሚዋ ህንድ የሚለውን ስም ሰጥቷታል። የቆንጆዎች ሀገር ያልናትም ለዚሁ ነው። ውበቷ በፈገግታዋ፣ ጥንካሬዋ በእምነቷ፣ እድገቷ ደግሞ በእውቀቷ ላይ የተመሰረተ ስለሆነ ነው። ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳትረሱ። በጣም አመሰግናለሁ። ሰላም።